ዳልሞት ነው ሰንገላ እንዴት እንዳመለኩ ግን ዛሬ ቸርች ውስጥ አመል ካለ ብሎ ነው የሚሄዱት ግን እኛ የምናስተምሩት ትምህርት ቁጭ ብለው ያዳምጣሉና ልጄ እኔ ይሄ ነኝ ሳይፈሩ ፎቶአቸው በቴሌግራም ይልካሉ እኔ ይሄ ነኝ ቄስ ገሌ ይባላሉ ብለው እዛው ቸርቻቸው ውስጥ ቄስ የሚባሉ ዲያቆን የሚባል ማዕረግ ያላቸው መጋቢ የሚባል ማዕረግ ያላቸው ይደውላሉ የእውነት ነው የምላችሁ እኔ ደነግጣለሁ እሺ አባት እንዴት ነው ሰላም ነው እግዚአብሔር ይመስገን ልጅ ላገኝህ እሺ ካፌ እንገናኛለን እና ተሳቀቅ ይሆን ከኔ ጋር ስትታይ ድንገት ቤተሰቦችህ ምናልባት ጴንጤ ሆነ ይሉ ይሆን እያሉ ለኔ እያሰቡ ሊኖራሱ አረ ችግር የለውም አባቴ ችግር የለውም ለመወያየት እስከሆነ ድረስ እላቸዋለሁና ይኸውልህ ባለቤቴ እዚህ ነገር ውስጥ አነካክታይ ነበርና እንደው የጌታ ከሆንኩ በኋላ ራሱ እንደው እፈራለሁ አሉ ምን ነው ስላቸው ቡና የሚፈላበት ረከቦት ላይ በጎኔ ወድቄ ነበር አሉ በጎኔ እንደዚህ አንሸራቶኝ ወድቄ ነበርና ረከቦቱ ስለተሰበረ ስኒው ስለተሰበረ ረግማኝ ነበር አለ ሚስታቸው ረግማኝ ነበርና እርግማኑ እስካሁን ይሄድ አይመስለኝም ዝም ብዬ በጌታ ስም ወጋው ህለዋለሁ እንጂ አሉ ወጋው ህለዋለሁ ይጸልይልኛል ምን ላለው እንጂ አልዳንኩም አሉ ድንገት አጥንቶ ተጎርቶ ምንም ሰላም ነው አጥንት ስጋ ኩላሊት ሰላም ነው ተብያለሁ አሉ ከዛ እንግዲህ የኦርቶዶክስን ጸሎት ያውቁታል እኛ ውዳሴ ማርያም አርጋኖ ነው የምንጸልየው እስቲ ኢየሱስ ክርስቶስን መቼም ታመልኩታላችሁ አዎ ከኢየሱስ ክርስቶስ ጸሎቶች ውስጥ አንዱን ንገረኝ አሉኝ መልካ ማኑኤል መልካ እግዚአብሔር መልካ መንፈስ ቅዱስ መልካ ጰራቅሊጦስ አለ መልካ ኢየሱስ ደግሞ ዋናው አለ አልኳቸው በቃ እሱን ጸልያለሁ አሉኝ ጥፍት አሉብኝና ከ3 ወር ነው ከ4 ወር በኋላ ደወሉልኝ አባቴ እንዴት ነው አልኳቸው እግዚአብሔር ይመስገን ልጄ ደህና ነህ አሉኝ ደህና አንድ ጓደኛዬን እኮ ስላንተ ነግሬው ስለ ቪዲዮ ነግሬው እየሰማ ከኔ በልጦ እኮ ቀድሞኝ እኮ እናንተ ጋር መጣሉኝ እውነት አልኳቸው አዎ አብሮኝ ያለው ሰላም ብለው ኦርቶዶክስ ሆኗል አሉኝ ሄሎ አባቴ እንዴት ነው ሳቸው ጊዜ ደህና ነህ እንደምን የሽማግሌ ድምጽ ነው ያላቸው በጣም የደከመ ድምጽ ምን ሆኖ ነው ፕሮቴስታንት ሆኖ የነበሩ ሳቸው ጊዜ ምን ባክን ጦረኝ ብዬ ልጄን የዛሬ 20 ዓመት ጦረኝ ብዬ እንዲጦረኝ ስፈቅድለት ጌታን ካልተቀበልክ አልጦርህም አለኝ እሺ ብዬ ያው ነው ጌታ ነው ብዬ ገባሁኝ አያችሁ ለዛ ነው ወደ ፕሮቴስታንት የገባሁት አሉ አሁንስ ስላቸው አሃ ልጄን ራሱ ወደዛ ይዞት ጭልጥ ያለው ምን እንደሆነ አሁን ቋውቁት እናታቸው የሞተችብኝ ገና በ3 ዓመት በ4 ዓመት እድሜያቸው ነው ሁሉንም የሚያሳደግኳቸው እንደ እናትም እንደ አባትም ሆኜ ነው ግን ትልቁ ልጄ ሄዶ ጴንጤ ሆኖብኝ መጣ ከዛ በኋላ ደግሞ ጌታን ተቀበላለኝ አሁንስ ስላቸው ጊዜ ብለው አለቀሱ ልጃቸው ለካ ሞቷል ጴንጤ የነበረው የመጀመሪያ ልጃቸው አርፏልና ነፍሱን ይማረው እኔን ጴንጤ አድርጎ እሱ ሞቷል